نا عندس ورق قط بلنا بقى عارف نا قط بلنا عارف عندس بقى قط بلش عارف مرت ورقراش ياز ها እኔ በቃ عارف ኧረ እየነገርኩሽ Oh no. አሁን ማለት Batanku. Hello, Commander. Usual. Begam. ቆይ እስኪ አንቺ ወደዛ አፈር አንቺ ቆይ ግን ምንድነው እንዲህ ያለብሻ አንተ ልጅ አላበዛሁም ምላስ ብቻ ታምሼ ፋዘር አንተ ጠፍተህ ነው? ኧረ አለሁ ጋሼ። ኧረ ጠፍተሃል። መቼስ የኔ ጨዋታ ናፍቋል። ይገርምሃል በጦርነት ጊዜ በመድፍ በታንክ ጆሮዬ ሲዘጋ ሳልሰማ 45 ዓመት ይገርምሃል 45 ዓመት ሳልሰማ እንደምንም በባህል ሐኪም ምናምን ዳነ። ልክ እንደዳነ ወደ 45,000 ወሬ በጆሮዬ ጠልቅ። እኔ አንተ አባት ለ45,000 እየሄድኩ ነው መልስ የሰጠሁት። በኤስኦኤስ አለ አይደለ? ኤስኦኤስ መግቢያ አታውቅም? አዎ እኮ ይኸውልህ መኪና ቆማለች። በመኪናዋ ጋር አድርገህ በዛ ጋር አድርገህ በእንትኑ ጋር ነው የምትገባው። ወይኔ እና እየተከተሉ ነው መጡ። እሺ አራባት ይሰላል። ያዝልኝ አለኝ። ወላሂ ኧረ ዝም በል ያዝልኝ አለኝ። እኔ ልነግርህ ነው። ኧረ ተይ እባክሽ ወደዛ
እኔ ስወለድ አንቺ የፈጨሽው አፈር ግብጽ ደርሶ ስንት ሰላጣ አብቅሏል መሰለኝ። ይሄ እኮ በራዬ እናቴ በልጅነቴ ሳትፈገፍገኝ ቀርታ ነው እንጂ ገና የ29 ዓመት ልጅ ነው። 29 ድሮም እኮ እኔ እንዳልተወለድኩኝ እጠረጥር ነበር። Oh, no, 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 no. እንደዚህ አይነት ሰዎች እንዴት መሰሉ? አንድ ሰውዬ በጣም ጥሬ ስጋ ይወዳሉ። መውደዳቸው ለመግለጽ ሁለት ምሳሌ እናስቀምጥ። የመጀመሪያ ሐኪም ቤት ሄደው ታመው ሐኪሙ እባክዎትን በቃ ጥሬ ስጋ ያቁሙ፣ ምክንያቱም ተመሳሳይና ተያያዥ በሽታዎች እየመጣ ነው ከርሶ እድሜ ጋር ተያይዞ ይቅርቦት አላቸው። ሰውየው ለምን አሉ? ምክንያቱም ጤነኛ ይሆናሉ፣ ጥሩ ኑሮ ይኖራሉ። እሺ ከዛስ? ይሻሎታል፣ ተመሳሳይ በሽታዎች እንዲሁም ተያያዥ በሽታዎች ይቀራሉ። እሺ ከዛስ? ያው ይኖራሉ። እሺ ከዛስ? ያው ኖሮ መሞት አይቀርም ይሞታሉ ሲላቸው ሰውየው እና ሞተ ጠብቀው ነው የምትለኝ? መጀመሪያ የዶክተር አብይ ወታደሮች አሰቃቂ ጉዳት ነው ያደረሱብኝ። ይሄ አንድ እግሬ በቆንጨራ ቆረጡት። በቆንጨራ ጨፍጭፎ ከቆረጡ በኋላ ሌላኛው እግሬ ደግሞ ሊቆርጡ ሲሉ ሌላኛው እግሬ ሊቆርጡብኝ ሲሉ አሁንም አልኩኝና እግሬ አውጪ ብዬ በሩጫ አመለጥኳቸው። በሳር በገደሉ ፍሮጥ ነው ያመለጥኩት። እንዴ አንድ እግሬን ቆረጡት አላልኩም እንዴ? በምን ደሮጥ ያመለጥኩት? ወይ ለካ አንድ እግሬ ቆረጡት ብያለሁ። በቃ ማን አታው ቪዲዮ ቆረጠው ሌላ እንሰራለን።